ዶክተር ደብረጽዮን ፕሬዝዳንት ብሔራዊ ክልላዊ መንግስት ትግራይ በኢትዮጵያ ፌደራል መንግስትና በህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል ለተወሰነ ጊዜ ረገብ ብሎ የቆየው ውጥረት አሁን ላይ ወደ አደገኛ ደረጃ መሸጋገሩን የሚያሳዩ መረጃዎች እየወጡ ነው። በተለይም በትግራይ ክልል ውስጥ እየተከናወኑ ያሉ የፖለቲካ ሽግግሮችና የፌደራል መንግስቱ የወሰዳቸው ያሉ ወታደራዊ እርምጃዎች ሀገሪቱን በድጋሚ ጦርነት አውድማ ሊያደርጓት እንደሚችሉ ስጋት አንዣቧል። ከታመኑ የውስጥ ምንጮች የተገኘው መረጃ እንደሚያመለክተው ጠቅላይ ሚኒስትር አብይ አህመድ ለሀገር መከላከያ ሰራዊት የክተት ጥሪ አስተላልፈዋል። ይህ ጥሪ በስራ ላይ ያለውን ሰራዊት ብቻ ሳይሆን ቀደም ሲል በጡረታ የተሰናበቱ የቀድሞ የሰራዊት አባላትን እንዲሁም በተለያዩ የዲሲፕሊን ግድፈቶች ከሰራዊት የተባረሩ ግለሰቦችን ጭምር የሚያካትት ነው። ይህ አይነቱ መጠነ ሰፊ ጥሪ መንግስት ትልቅ ወታደራዊ ዘመቻ ለማካሄድ ማቀዱን የሚያሳይ እንደሆነ ይገመታል። ከዚሁ ጋር ተያይዞ ዛሬ በወጡ መረጃዎች መሰረት በሰሜኑ የሀገሪቱ ክፍል በተለይም በትግራይና በአማራ ክልሎች ሰማይ ላይ የጦር ጄቶችና ሰው አልባ አውሮፕላኖች ከመቼውም ጊዜ በላይ በከፍተኛ ሁኔታ እያንዣበቡ መሆናቸው ተረጋግጧል። ይህ የአየር ላይ እንቅስቃሴ በሁለቱ ወገኖች መካከል ያለውን ፍጥጫ የመጨረሻው ደረጃ ላይ መድረሱን የሚያሳይ ሲሆን ጦርነቱ ማንኛውም ሰዓት ዛሬ ነገ ወይም ከነገ ወዲያ ሊፈነዳ እንደሚችል የጦር ተንታኞች እየተነበዩ ነው። የውጥረቱ ዋነኛ መንስኤ ህወሓት ከሚያዝያ 7 ቀን 2018 ዓ.ም ጀምሮ ነባር ምክር ቤትና መንግስት ይመለስ በሚል ሲያካሄድ የቆየው እንቅስቃሴ ነው። ድርጅቱ ይህንን እንቅስቃሴውን ዳር በማድረስ ዶክተር ደብረጽዮን ገብረሚካኤልን ዳግም የክልሉ ፕሬዝዳንት አድርጎ መሾሙን አስታውቋል። ይህ እርምጃ የፕሪቶሪያውን የሰላም ስምምነትና በፌደራል መንግስቱ የተቋቋመውን የጊዜያዊ አስተዳደር መዋቅር የሚጥስ ነው በሚል በፌደራል መንግስቱ በኩል ከፍተኛ ቅሬታን ፈጥሯል። ከዚህም በተጨማሪ የትግራይ ክልል ምክር ቤት ወይዘሮ ኪሮስ ሀጎስ አፈ ጉባኤ፣ ወይዘሮ ምህረት በርሄ ደግሞ ምክትል አፈ ጉባኤ ሆነው መመረጣቸውን አስታውቋል። ይህ የህወሓት ወገን ህጋዊ መንግስቴን መለስኩ የሚለው አካሄድ በጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ዘንድ ተቀባይነት አላገኘም። ጀነራል ታደሰ ከቀናት በፊት በሰጡት መግለጫ እኔም ማስረክበው ነገር የለም፣ በመረካከብ ስም የሚደረግ አርቲፊሻል ጨዋታ ውስጥ አልገባ በማለት የህወሓትን አካሄድ አጥፊ ሲሉ ኮንነውታል። ሰኞ ሚያዝያ 26 ቀን 2018 ዓ.ም ምሽት 2 ሰዓት አካባቢ በመቀለ ከተማ በሚገኘው የፕሬዝዳንት ጽህፈት ቤት አካባቢ ከፍተኛ የፍንዳታ ድምጽ ተሰምቷል። ፍንዳታው በተከሰተበት ወቅት ጀነራል ታደሰ ወረደ ከካቢኔያቸው ጋር ስብሰባ ላይ እንደነበሩም ተነግሯል። ከዚያ ፍንዳታ በኋላ የጀነራሉ ሁኔታም ሆነ አሁን የት እንደሚገኙ የታወቀ ነገር የለም። ይህንን ተከትሎም በጽህፈት ቤቱና በምክር ቤቱ ዙሪያ ያሉ መንገዶች በሙሉ ተዘግተው ጥብቅ ጥበቃ እየተደረገ ይገኛል። በሌላ በኩል ደግሞ ቀውሱ የጎረቤት ሀገራትንና የውጭ ኃይሎችንም እያሳተፈ ይገኛል። የሱዳን ጦር ትናንት በሰጠው መግለጫ ከኢትዮጵያ ባህር ዳር ከተማ የተነሳ ድሮን በካርቱም ዓለም አቀፍ አየር ማረፊያ ላይ ጥቃት መፈጸሙን አስታውቋል። በዚህም ምክንያት ሱዳን በኢትዮጵያ የሚገኙትን አምባሳደሯን ለምክክር መጥራቷንና ጉዳዩን በዝምታ እንደማታልፈው ዝታለች። የተባበሩት አረብ ኤሚሬቶች አየር ኃይል በባህር ዳር በላይ ዘለቀ አየር ማረፊያ አቅራቢያ በሚገኘው የምዕራብ እዝ ግቢ ውስጥ ኤምኤኤምኤቲ የተባሉ እጅግ ዘመናዊና አደገኛ የድሮን ተተኳሾችን ማከማቸቱም ተሰምቷል። እነዚህ ቦምቦች ታንኮችን፣ ህንጻዎችንና ድልድዮችን የማውደም አቅም ያላቸው ሲሆን ዋነኛ ኢላማቸውም የፋኖ ታጋዮችን፣ የህወሓት ኃይሎችና የሱዳን መከላከያ ሎጂስቲክስ ማዕከላት እንደሆኑ ይነገራል። ኤሚሬቶች የኢትዮጵያን አየር ኃይል ሙሉ በሙሉ ተረክበውታል በሚባልበት በዚህ ወቅት በባህር ዳርና በአሶሳ ለመኖሪያ የሚሆን ቤቶችን ለመገንባት ጨረታ ማውጣቱን የኃይሉ የረጅም ጊዜ ቆይታ የሚያመለክት ሆኗል። በአሁኑ ወቅት ኢትዮጵያ በውስጥ የፖለቲካ ፍጥጫ በክልሎች መካከል ባለ አለመግባባትና በጎረቤት ሀገረ ሱዳን ክስ መሃል ትገኛለች። የፌደራል መንግስቱ የደብረጽዮን ገብረሚካኤልን ዳግም መሾም አስመልክቶ እስካሁን ይፋዊ መግለጫ ባይሰጥም የወታደራዊ ዝግጅቱና የድሮን እንቅስቃሴዎች ግን ሀገሪቱ ወደ አዲስና አስከፊ ጦርነት ደጃፍ ላይ መቆሟን እያመላከተ ነው። ይህ ውጥረት በሰላማዊ መንገድ ካልተፈታ ቀጠናዊ ቀውስ ሊያስከትል እንደሚችልም ስጋቶች እየበረከቱ መጥተዋል። ይህ በኢትዮጵያና በሱዳን መካከል የተፈጠረው ወቅታዊ ፍጥጫ ሀገራቱ ብቻ ሳይሆን መላው የአፍሪካ ቀንድ ቀጠናን ወደማይታወቅ የጨለማ ምዕራፍ ሊወስድ የሚችል እጅግ አሳሳቢ ክስተትም ሆኗል። ውጥረቱ ከድንበር ግጭት አልፎ ወደ ቀጥተኛ የአየር ላይ ጥቃትና የዲፕሎማሲ መቆራረጥ መሸጋገሩ ቀውሱ ምን ያህል ስር የሰደደ መሆኑን ማሳይቷል። ባለፉት ጥቂት ቀናት የሱዳን ጦር መሪ ጀነራል አብዱል ፈታህ አልቡርሃን የተናገሩት የክስ ማዕት በሁለቱ ሀገራት ግንኙነት ላይ ከባድ ጥቁር ነጥብ ጥሏል። ከባህር ዳር የተነሳ ድሮን ካርቱም እንደበደበ የሚለው ክስ ኢትዮጵያን በሱዳን የውስጥ ጦርነት ውስጥ እንዳንዱ ተዋናይ የሚያስቆጥር ነው። ይህ ሁኔታ ሱዳን በኢትዮጵያ ላይ ያለ እምነት ሙሉ በሙሉ እንድታጣ ከማድረጉም በላይ አምባሳደሯን ለምክክር መጥራቷ የሁለቱ ሀገራት የሰላም ድልድይ የተናጋ መሆኑን አሳይቷል። የኢትዮጵያና የሱዳን ፍጥጫ የሁለቱ ሀገራት ብቻ ሳይሆን የታላላቅ ኃይሎች የፍላጎት መጋጫም ሆኗል። የተባበሩት አረብ ኤሚሬቶች በኢትዮጵያ አየር ኃይል ውስጥ ያላቸው ሚናና በባህር ዳርና በአሶሳ በኩል እያከማቹት ያለው ዘመናዊ የጦር መሳሪያ ለሱዳን ጦር ከፍተኛ ስጋት ነው። ሱዳን ኤሚሬቶች የጀነራል ሐምዳን ዳጋሎን ጦር ፈጥኖ ደራሹን ኃይል ይረዳሉ ብላ ስለምታምን የኢትዮጵያን ምድር ለዚህ ድጋፍ እንደ ማምለጫ መንገድ ትመለከተዋለችም ብሏል። በሌላ በኩል ግብጽ በአባይ ግድብ ውዝግብ ምክንያት ከሱዳን ጎን መሰለፏ
ማለፏ ግጭቱ ቢቀሰቀስ ቀጠናዊ የውሃ ጦርነት ሊያስከትል እንደሚችል የፖለቲካ ተንታኞች ይናገራሉ። ሁለቱም ሀገራት በውስጥ በሚያቃጥላቸው የፖለቲካ ትኩሳት የተጠበሱ መሆኑ ፍጥጫውን ይበልጥ አደገኛ ያደርገዋል። ኢትዮጵያ በአማራ ክልል ከፋኖ ጋር፣ በትግራይ ደግሞ ዳግም ካንሰራራው ህወሓት ጋር ባላት ፍጥጫ ምክንያት የሱዳን ድንበር ሌላ የጦር ግንባር እንዲሆን አትፈልግም። ሆኖም የጠቅላይ ሚኒስትር አብይ አህመድ የክተት ጥሪና የድሮን ዝግጅት መንግስት ከውስጥም ከውጭም ሊሰነዘርበት ለሚችል ጥቃት መዘጋጀቱን ያሳያል። ሱዳንም ቢሆን የውስጥ ሽኩቻዋን ወደ ውጭ በማላከክ የህዝቧን ትኩረት ወደ ኢትዮጵያ ለማዞር የምትሞክር ይመስላል። በአሁኑ ወቅት በኢትዮጵያና በሱዳን ድንበር ላይ ያለው ሁኔታ አስጊ ደረጃ ላይ መድረሱንም የፖለቲካ ተንታኞች ያስረዳሉ። ማንኛውም ትንሽ ስህተት ወይም ያልታሰበ ጥቃት የአፍሪካን ቀንድ ትላልቅ ሀገራት ወደማይወጡበት የጦርነት አዘቅት ሊከታቸውም ይችላል። የዲፕሎማሲ ጥረቶች ካልተጠናከሩና የውጭ ኃይሎች እጃቸውን ካላወጡ ቀጠናው በሚሊዮኖች የሚቆጠሩ ሰዎችን ለስደትና ለረሃብ የሚዳርግ ታሪካዊ ጥፋት ሊያስተናግድም ይችላል ተብሏል። ኢትዮጵያና ሱዳን ከጦርነት ነጋሪት ይልቅ ወደ ድርድርና ጠረጴዛ መመለሳቸው ለሁለቱም ህዝቦች ህልውና ወሳኝ ነው ይላሉ የፖለቲካ ተንታኞች። በብልጽግና ፓርቲና በህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል ያለው ወቅታዊ ፍጥጫ በኢትዮጵያ ፖለቲካ ውስጥ ለዘመናት የዘለቀውን የታሪክ ሽኩቻ አዲሱና ምናልባትም እጅግ አደገኛው ምዕራፍ ተደርጎ ሊወሰድ ይችላል። ይህ መካረር ከግለሰቦች ፍላጎት በላይ ሀገሪቱ በምትመራበት የርዕዮተ ዓለምና የስልጣን ባለቤትነት ትግል ላይ ስር የሰደደ ታሪካዊ መነሻ አለው። ታሪክን ወደ ኋላ መለስ ብለን ብንመለከት የኢትዮጵያ ፖለቲካ በሁለቱ ዋልታዎች መካከል ሲዋዥቅ ኖሯል። በአንድ በኩል ማዕከላዊነትና አንድነትን የሚሰብኩ ኃይሎች፣ በሌላ በኩል ደግሞ የብሔር ማንነትና ራስን በራስ ማስተዳደርን መሰረት ያደረጉ ኃይሎች። ህወሓት ለ30 ዓመታት ገደማ ሀገሪቱን ሲመራ የቆየው በብሔር ፌዴራሊዝም ቀመር ሲሆን ብልጽግና ደግሞ ይህንን መዋቅር የመከፋፈል ምንጭ በማለትና በመተቸት መደመር በሚል አዲስ ብሔራዊ ትርክት ለመተካት ሲሞክር ተስተውሏል። ይህ መካረር በ2013 ዓ.ም ወደ ደም አፋሳሽ ጦርነት አምርቶ እንደነበር ይታወሳል። የፕሪቶሪያው የሰላም ስምምነት ጦርነቱን ለጊዜው ቢያቆመውም በሁለቱ ወገኖች መካከል የነበረውን መሰረታዊ ጥርጣሬ ግን አልተገፈፈም። አሁን እየታየ ያለው ሁኔታ ያ የቆየ ቂምና ጥርጣሬ ዳግም አገርሽቶ የጦርነት ነጋሪት እንዲጎሰም እያደረገ ይገኛል። ብልጽግና የመንግስትን የበላይነት ለማረጋገጥ፣ ህወሓት ደግሞ ታሪካዊ ህልውናውን ለማስጠበቅ የያዙት ጽኑ አቋም ሀገሪቱን ወደ አዲስ ጦርነት እየገፋት ነው። ይህ መካረር የታሪክ አዙሪት ውጤት ነው። ትናንት በጠመንጃ ስልጣን የያዙ ኃይሎች ዛሬ በጠመንጃ ለመቆየት ወይም ለመመለስ የሚያደርጉትን ትንቅንቅ ሁኔታዎች በዚሁ ከቀጠሉ ዛሬ ወይም ነገ የታሪክ መዝገብ ሌላ የደም ምዕራፍ ሊከፍት ይችላል። ጦርነቱ የመጀመሩ ድል እጅግ ሰፊ ከመሆኑም በላይ መዘዙ ከዚህ ቀደሙ የከፋ ሊሆን እንደሚችል የፖለቲካ ተንታኞች ይናገራሉ። እናንተም ያላችሁን ሀሳብ አስተያየት ኮሜንት ላይ ያሳውቁን። ሰብስክራይብ ማድረግ እንዳይረሳ። ሰናይ ጊዜ ተመኘንላችሁ። ዶክተር ደብረጽዮን ፕሬዝዳንት ብሔራዊ ክልላዊ መንግስት ትግራይ ከሆኑ እንድግፍ እሺ ነውርድ ተቃውሞ ዘለዎ ተቃውሞ ሓደ ሰብ ድምፀ ተዓቅቦ ክልተለው ስለዚህ በሓደ ተቃውሞ ድምፀ ተዓቅቦን ብዝተረፈ አባል ቤት ምክሪ ድምፂ ንፕሬዝዳንት ተመሪጾም ኣለው ይቕኒልና